አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። አላሁ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ ይጠብቀን። ዛሬ አጠር ያላችሁ ነገር ይዤላችሁ ቀርብ ያለው በተለይ ጠለብ ያላችሁ እህቶቼ ብታዳምጡትና ሸር ብታደርጉት ለሌሎችም ተጠቅማላችሁ ብዬ አስባለሁ። አንዲት እህት የምትላለች እኔ ጠለብ ነው ያለሁት ታሚ ሐኪም ቤት የገባሁበትን የሕክምና ክፍያ ማን ነው ግዴታ ያለበት የመክፈል ግዴታ ያለበት ማን ነው ትላለች። ጠለብ ከሆንሽ ያኔ እነሱ ግዴታ አለባቸው የማሳከም የማብላትና የማጠጣት ግዴታ አለባቸው። ይህንን አናደርግም ካሉ ደግሞ ከሁሉም ነገር አንቺ ትበልጫለሽ እና በገዛ ገንዘብሽ መታከም አለብሽ እልሻለሁ ውድ። እንዲሁም ደግሞ የመጠቃቀሚያ ቁሳቁሶችን ነገር እንደ ልብስ፣ ጫማ እንዲሁም ደግሞ ቫዝሊን እና ሻምፖ ግዴታቸው የነሱ ነው እንጂ ያንቺ አይደለም ግዴታው ማለት ነው። ባለመናገር አልቆብኛም ብለን ባለመናገር እየመጡ ያሉ ነገሮችንም ሰምተናል በሶሻል ሚዲያ ማለት ነው። ያን ነገር ከመከሰቱ በፊት እነሱም ማናገር እና እንዲገዙልን ማድረግ አንገዛም ብለውም ቢሃሉ ደግሞ በገዛ ገንዘባችን መግዛትና መጠቀም አለብን ማለት ነው። ከሁሉም በላይ እኛ ስንኖር ነው ማለት ነው። ሁለተኛው ሀሳቤ አንዲት አፍሪካዊት ናት በ10 ዓመቷ ልጅ ወለደች እያሉ ይላሉ ማለት ነው። አላሁ ሱብሓነሁ ወተዓላ ከእንዲህ ያለው ነገር እየጠበቀን ቤተሰቦቻችንንም ህዝባችንንም አላህ ይጠብቅልን። ይሄ የአላህ ታምር ነው እንጂ ልጅቷ ከሌላ ሰው ጋር ሂዳ ያንን ነገር አድርጋ ልጅ ወልዲያ ነው የሚለውን ነገር እኔ ተቀባይነት ያለው አይመስለኝም ማለት ነው። ያም ሆነ ይህ የአላህ ሱብሓነሁ ወተዓላ ችሎታ ነው። ኩን ፈየኩን ነው ሊሆን ይችላል። ግን ያልተጣራ መረጃ ይዛችሁ እየመጣችሁ በማህበረሰቡ ላይ ውሸትን የምትነዙ ሰዎች አላህን ፍሩ እላለሁ ማለት ነው። ሶስተኛው እኔ ታክቶኛል፣ ሴትዮ እየጮኸች መቆሚያ መቀመጫ ሳጣችኝ፣ ቢሮ መቀየር እፈልጋለሁ ግን 6 ወር ሞልቶኛል ትላለች ማለት ነው። እህቴ በ3 ወር ነው እንጂ 6 ወር ሆነሽ ቤት መቀየር አትችይም። ደግሞ የሚቻልም ከሆነ ቢሮዎች እንደውለሽ ቢሮዎች ጋራ መነጋገር አለብሽ ማለት ነው። ግን ደግሞ እኔ እንደምልሽ ካሳደጉት ውሻ ምንድነው ካስለመዱት ውሻ የለመዱት ሸይጣን ይሻላል ይባላል እና በሀገራችን አባባል እነሱ ይሻሉሻል። 6 ወር ከሆነሽ አመት ከ6 ወር ነው የሚቀርሽ። ካልተመችሽ ወደ ሀገርሽ መግባት ትችያለሽ በነፃነት ራስሽን ጠብቀሽ። እንኳን እነሱ ቤቱ ነው የሚጮኸውና የጮሁብሽ እየመሰለሽ ነውና ብትረጋጊ ይሻልሻል። ከሱ ብትሆኚ የጎደለብሽ ነገር ከሌለ በእሷ ጮኸት ብቻ ስራሽን መፈናቀል የለብሽም እላለሁ ማለት ነው። እና ይህን መስራን ዛሬ ይዤላችሁ የቀረብኩት የእህቶች ጥያቄ ነው። ሰላማችሁ ብዝት ብዝት ይበልልኝ በያላችሁበት። አገራችንንም ሰላም አላህ ያደርግልን። አገራችንን ሰላም ያደርግልን። ህዝባችንን አማን ያርግልን። ከገባንበት ውጥንቅጥ አላህ ነጃ ይበለን ያውጣን። ሰላሙን ያሰማን ሀገራችንን እያልኩኝ እሰናበታችኋለሁኝ። እናንተ ደግሞ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። የምሰራውን ነገር ከእናንተ ኮሜንት እንዲሁም ከእናንተ አስተያየት ነው
ማስተካከል ያለብኝን ይህን አስተካክሊ በማለት እንዲሁም ደግሞ መጨመር ያለበትን ነገር በመጨመር እንዲሰራ ታበረታቱኛላችሁ። ኮሜንት አድርጉልኝ እላለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።